ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁልን? የደረሱን ሰበር መረጃዎች አሉ እነሆ ወደ እናንተ አቀርባለሁኝ። የኤርትራው መንግስት ኢሳያስ አፈወርቂና ደብረጽዮን በይፋ ተስማሙ። አሁን ላይ እኛ አንድ ነን፣ እኛ ድሮንም የአንድ እናት የአንድ አባት ልጆች ነን። ኤርትራና ትግራይ በፍጹም መገንጠል ያልነበረባቸው ሀገራቶች ናቸው። ሌላው ቀርቶ ባህላችንም ቋንቋችንም ተመሳሳይ ነውና እኛ አንድ ነን። ከዚህ በፊት ካጠፋናቸው ጥፋቶቻችን ተምረን አሁን ለአንድ ዓላማ ለአንድ ትግል መቆም አለብን በማለት በይፋ ተስማምተው ዶክተር አብይን ሊጎዱት ወይም ደግሞ ሊገለብጡት ሊወጉት ያሰቡ ይመስላሉ። ከዚህ በፊት እንደምናውቀው በ2005 የኤርትራውን መንግስት ኢሳያስ አፈወርቂን ወደ ኢትዮጵያ በይቅርታ አስገብቶ እርቅን እንዳወረደ እንደተስማሙ ከዚህም በኋላ ኢትዮጵያና ኤርትራ አንድ እንደሆኑ አሳምኖ ለስንት ዓመታት የተቋረጠውን የስልክ ግንኙነት መስመር ዶክተር አብይ እንዲከፈት አድርጎ ኢትዮጵያ ያሉ ኤርትራውያን ወደ ሀገራቸው እንዲሄዱ ቤተሰቦቻቸውን እንዲያዩ እንደዚሁም ደግሞ ኤርትራ ያሉትም ወደ ኢትዮጵያ መተው ሰላም ፈጥሮ በአንድ እንዲቆሙ አሳምኗቸው እሳቸው መተው እዚህ በጣም በትልቅ ክብርና በትልቅ ይቅርታ ተቀብለው እርስ በርስ ይቅር ተባብለው ሀገሪቷን አንድ እንደሆኑ እንዳስማሙ ግልጽ ቢሆንም ነገር ግን በስተመጨረሻ ዶክተር አብይ አህመድ ከኋላው የኤርትራውን መንግስት እንደወጋውና አሳልፎ ለሌላ እንደሰጠው ግልጽ መረጃዎች ሲወጡ አይተናል፣ ተሰምቷልም። ይህንን ነገር ደግሞ ኢሳያስ አፈወርቂ ዝም ብለው ማለፍ አልቻሉም። እኔ ሀገሬን ያኔ ከተከፈለች ጀምሮ እስከዛሬ ማድረግ ያለብኝን እያደረኩ ተቸግሬም ቢሆን አግኝቼም ቢሆን ማስተዳደር ባለብኝ መልኩ አሰልጥኜ አስተዳድሬ ለዚች ያደረስኳት ሀገሬን ከኋላ ሄዶ ለሌላ ምስጢሬን አሳልፎ የሚሰጥን መንግስት አብሬው መቋቋም አልችልም በሚል ከዚህ በፊት የነበረ ስምምነታቸውን አፍርሰው አሁን ላይ እንደ ድሮ ስልክም ተዘግቶ ትራንስፖርትም ተዘግቶ ልክ የበፊቷ የኤርትራና የኢትዮጵያ ግንኙነት እንደተመለሰ መሀል ላይ የተፈጠረው ለፌክና ሆሄባይነት ወይም ደግሞ ጠቅላይ ሚኒስትር ዶክተር አብይ ገና ኢትዮጵያ ላይ የገቡበት ታይም ስለነበረ የህዝቡን አቴንሽን ለመሳብ የተጠቀሙባቸው ጉዳይ ነው እንጂ እውነትም ዘለቃዊነት የነበረው ይቅርታ እንዳልነበረ ያው በሁኔታዎች ህዝቡም ሆነ የኤርትራው መንግስት ሊረዱ ችሏል ማለት ነው። ይህ ግፍ የደረሰባቸው የኤርትራው መንግስት ደግሞ ለአንድ የፖለቲካ ሆሆይታ ብቻ ይቅርታ ተብዬ ሀገር ረግጬ ይቅርታ ተደርጉልኝ እንዴት እንደዚህ አይነት ቀልድ እኔ ላይ ይቀለዳል የሚለው ቁስላቸው አሁን ላይ ተቀስቅሶ ድጋሚ ከህወሓት አባል የሆነው ከደብረጽዮን ወይም ደግሞ ዶክተር አብይ ጁንታ ወይም ሌባ ብሎ በሰየማቸው ከዚህ በፊት እንደምናውቀው እነ ደብረጽዮን መጀመሪያ ላይ የኢህአዴግ ፓርቲ ሆኖ ብልጽግና ከመምጣቱ በፊት አንድ ላይ ሲሰሩ ቆይቷል። መሀል ላይ እውነት ለመናገር ማንም ብልጽግና የሚባል ፓርቲ ሳይመርጥ ራሱን ብልጽግና አድርጎ ከስር የነበሩትን ሰዎች ስልጣናቸውን ቀስ በቀስ አሸጋሽጎ አውርዶ መጨረሻ ላይ እኔ ብልጽግና ነኝ ብሎ ብልጽግና ሆኖ ኢህአዴግ ተሽሮ ቁጭ እንዳለ ያው ሁላችንም የምናውቀው ግልጽ ጉዳይ ነው። ይሄም ትልቅ ክህደት ነው። በዚህም የተነሳ ደብረጽዮን የራሱን ህወሓት ፓርቲ አዘጋጅቶ ለብዙ ጊዜ ሲፋለሙና ሲነጋገሩ በፖለቲካ ቆይቷል ማለት ነው። ከዛም ግን ነገሩ ከፍ ብሎ ጁንታ ወደሚል ስም ዶክተር አብይ ሰይመውላቸው ትግራይ ላይ የተለያዩ ውጊያዎችን ሲያረጉ የትግራይ ህዝብ ያለቀበት የዛሬውን የ3 ዓመት ትግል አንረሳውም። ነገር ግን ራሱም ህወሓት ለሁለት ተከፍሎ እርስ በርስ መስማማት ባለመቻሉ በመሃል ላይ ብልጽግና ወይም ደግሞ የዶክተር አብይ መከላከያዎች ድል ነስተው ነገሩ እስካሁን ተደበስብሶ አልቋል ማለት ነው። ወይም ደግሞ ሚዲያ ላይ እንደምናውቀው በመከላከያ አሸናፊነት ከቨር ተደርጓል ማለት ነው። ነገር ግን ይህንን አሁንም መታገስ ያልቻሉት ለስንት ወራትና ለስንት ዓመታት ምሽግ ውስጥ ራሳቸውን ቁጭ አድርገው የነበሩት ህወሓት ዋና መሪ የሆኑት ደብረጽዮን አሁን ላይ ወደ ኤርትራው መንግስት በመሄድ እነዚህ ሁለት ክህደት የተፈጸመባቸው ክህደቱም ከአንድ ፓርቲና ከአንድ ሰው የመጣባቸው እነዚህ ሰዎች አንድ ላይ በመሆን ዶክተር አብይን ለመውጋትና ዶክተር አብይን ለመገልበጥ ውሳኔ ላይ ደርሷል ማለት ነው። ሁለቱም ግልጽ የሆነ ክህደት ነው የተደረገባቸው። እናም አንድ ላይ ለመስራት እናም ከዚህ በኋላ ትግራይንም ኤርትራም ለማስከበር ትግራይ ላይ ያሉ በጣም ብዙ ቤተሰብ ያለ ኤርትራ ላይ
ትግራይ ላይ የሚኖሩ ቤተሰቦቻቸው ግን በጣም ኤርትራውያን ውስጥ ያሉ እንደዚሁም ደግሞ ኤርትራ የሚኖሩ ቤተሰቦቻቸው ትግራይ ላይ ያሉ በጣም ብዙ ሰዎችም ስላሉ ህዝቦችም ስላሉ እነዚህን አንድ ማድረግ እንዳለባቸው እየተስማሙ እንግዲህ ጦራቸውን ወደ ዶክተር አብይ ለመምዘዝ ተስማምቷል ማለት። ይህ ጉዳይ ደግሞ ለጠቅላይ ሚኒስትር ዶክተር አብይ ብዙ ነፃነት የሚሰጠው ጉዳይ አይደለም። ምክንያቱም ሁለት መንግስት አንድ ላይ ሆነበት ማለት ትንሽ ለሱ ጠጠር የሚለው የሚከብደው ነገር ነው። እናም ከኤርትራ መንግስት ጋር ብዙ የውጭ አካላት ወይም የውጭ ፓርቲዎች ከጎኑ እንደሚገኙ ግልጽ ነው። ይህ ጉዳይ ደግሞ ህወሓት ሲጨመርበትና የህወሓት የውጭ ደጋፊዎች አብረው እጅ ለእጅ ሲተሳሰሩበት ለጠቅላይ ሚኒስትር ዶክተር አብይ ብዙ ነፃነትና ብዙ ኮምፎርት ያለው ጉዳይ አይመስልም። እሱም ተረብሿል። እነሱም ቃል ነው ከዚህ በኋላ አንድ ላይ ነን ብለው አንድ ላይ ለሞጋት ተስማምተዋል ማለት ነው። ሁለት ክህደት ያለበት ፓርቲ አንድ ላይ ሲቆም ደግሞ ኃይሉም ፓወሩም ግልጽ የሆነ ነው ማለት ነው። እንግዲህ እነሱም አንድ ላይ እጅ ለእጅ ሆነው አሁንም ከፋኖ ጎን እንደሚቆሙ ፋኖም ከነሱ ጋር እንደሆነ እዚህ ስምምነታቸው ላይ አቅርበዋል ማለት ነው። ይህ ማለት ደግሞ ሶስቱም አካላት ሶስቱም ተጋግዘው ደብረጽዮንም የኤርትራ መንግስትም እንደዚሁም ፋኖም አንድ ላይ በመሆን እንግዲህ ዶክተር አብይን ወይም ደግሞ የብልጽግናውን ፓርቲ ለመገልበጥ እየወሰኑ ይመስላል ማለት ነው። እንግዲህ ድል ለፋኖ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁሌም ቢሆን ፈጣን፣ ትክክለኛ፣ እውነተኛ መረጃ ወደ እናንተ እናደርሳለን ማለት ነው። መልካም ቀን። ስለተከታተላችሁ እናመሰግናለን።